ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የኩርቴ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ የድርቆሽ አሰራር ይዤላችሁ መጥቻለሁ። እንደምታዩት ድርቆሽ እና የድርቆሽ ፍርፍር አሰራር ለማለት ነው። ነጭ ሽንኩርት፣ ቲማቲም አዘጋጅቻለሁ። እንደዚህ እንደምታዩት ነጭ ሽንኩርትና ዝንጅብል፣ ሽንኩርቴን አደረኩ፣ ጨው ከዛ ትንሽ ማሰል አድርጌ እከርነዋለሁ ማለት ነው። ጨውንና ሽንኩርት በራሱ ጋር ትንሽ በሰል እንድር ማለት ነው። እንደምታዩት ሽንኩርቱ እዚህ ጋር በስሏል። አሁን ዘይታችን እናደርጋለን። ለመቀረጽ ብዙም አይመችም። እየሰሩ ባንዴ ስልክ ባንዴ ሲሰራ እንደተቻሉት እዚህ ጋር ዘይት እናደርጋለን። በኋላ ለትንሽ ደቂቃ በሰላ አድርገዋለሁ። ከደን አድርጌ ሽንኩርቴም እንደዚህ በደንብ ከበሰለልኝ በኋላ በደንብ እያማሰልኩ ሽንኩርቴን በደንብ አቁላለሁ። ወደ ቀጣይ ስንሄድ እንግዲህ ሽንኩርቱ ሎሚን ቀየር ሲያደርግልን ትንሽ የተወሰነ ከዛ ነጭ ሽንኩርትና ዝንጅብል የተፈጨ ነጭ ሽንኩርትና ዝንጅብል እናደርጋለን ማለት ነው። ሽንኩርቱ ያነሰ ይመስላል። ያው እንትን ስለሆነ ብዙም ሽንኩርት መብዛት አያስፈልግበትም። ለደረቅ እንጀራ ስለሆነ ሁለት ሽንኩርት ብቻ ነው የተጠቀምኩት። ሲበስል ደግሞ የበለጠ አነሰ ማለት ነው። የነጭ ሽንኩርትና የዝንጅብል ሽታ ሲወጣ እንደዚህ ነጭ ሽንኩርቱን እንደዚህ ሲበስል ያስታውቃል። እንደምታውቁ ሽታው አስቀድሞ ይወጣል። ዝንጅብልና ነጭ ሽንኩርቱ ሽታ የዛን እንግዲህ ወስደን ቲማቲማችንን እናደርጋለን ማለት ነው። እዚህ ከሆነ ቲማቲማችን አደረግ ቲማቲም የተቀቀልኩት በሁለት ትልቅ ሲመስላችሁ ለብዙ ሰው የሚሰራ እንዳይመስላችሁ። ሽንኩርቱ ይሄን ቲማቲሙን ለትንሽ ደቂቃ ከደን አድርጌ አበስለዋለሁ ማለት ነው። እና ቲማቲሙ ሁሉም እንዳንደረሰ አድርጌ በደንብ አዋህደዋለሁ። ከዛ በኋላ ቀጣይ የሚጠቀመው እንግዲህ ቅመም ማጣፈጫ ነው። የፈላጦች ማለት ዛሬ ተከለከ አራት ማንጂ ላይ ማጣፈጫ ነው ተጠቅሜያለሁ። ከዛ በርበሬ
ጨመርኩ ማለት ነው። እንደምታዩት በርበሬን አድርጌ በደንብ አድርጌ አማስለዋለሁ። ያስቸው ካሜራ ወደ ሌላ ቦታ ዙሯል። አይ ስራ እናንተን አለ። ከተወሰነ በኋላ ተመለስ። ይሄው እንደምታዩት ውሃ ጠብ እያደረኩ ስለተወቱ በደንብ አድርጌያቸዋለሁ ማለት ነው። አሁን እንደምታዩት ደባርኬን ትንሽ ነው ያጋሸንኩኝ ማለት ነው። ውሃን ጨምር እያደረኩ ማርኬታለሁ። አሁን ማሰላ በዛባችሁ መሰለኝ። እንግዲህ እኔ ሁሉ ላሳያችሁ በሚል ነው እንግዲህ ቻሉት። በደንብ ሲታሽ ባይዘው እንትን በርበሬ የሚለባለበው እናንተ ይጠፋል ማለት ነው። ውሃዬን እያደረኩ በቀስ እያደረኩ ሾት ማለት ነው። አንድ ሰዓት በላይ ታሽ እኮ ነው። እንግዲህ ውሃዬን በደንብ አድርጌ ከዛ ካልሟል ማለት ነው። እንግዲህ ውሃዬን በትንሽ እያደረኩ ነው ያደረኩት። በአንዴ ግልብጥ አላደረኩበትም። እንደምታዩት ቪዲዮ እንደሚራዝምባችሁ እርግጠኛ ነኝ። እንግዲህ ምንም ማድረግ አልችልም። ውሃዬን አደረኩ፣ ከዳንኩት፣ መልሼ ከፈትኩት ይልሻል።
አሁን እንግዲህ ውሃ እናደርጋለሁ ማለት ነው። ውሃ አይናጠው እንደዚህ አድርጌ እንግዲህ ትንሽ ደቂቃ ከደን አደርገዋለሁ ማለት ነው። ክሽናው በደንብ ስለበሰለ ያሁኑ ውሃውም የፈላ ነው፣ ብዙ እንትን አይለኝም። ቃሪያ እናደርጋለሁ እዚህ ጋር ለትንሽ ደቂቃ ከደን አድርገዋለሁ። አንድ 5-10 ደቂቃ ከደን አድርጌ ከበቃ በኋላ እዚህ ጋር ደግሞ ማየኔ ወድናት እሺ ባረክልኝ ከኢትዮጵያ የመጣ ቅቤ ነበረ። እሱ ጋር መላቂያ ጣል እናደርግበታለን ማለት ነው። ትንሽ ትንሽ እንትን በኋላ ዱቄሽን ጨምራለሁ ማለት ነው። ቪዲዮ ቢረዝምባችሁም እየጨረስን ነው እንግዲህ ታገሱ። ይኸው እንግዲህ እንደዚህ በምታዩት መልኩ ሞልናል። አሁን እንግዲህ ድርቆሻችንን እንጨምራለን ማለት ነው። በአንድ እጅ ስልክ፣ በአንድ እጅ ስራ፣ በአንድ እጅ ስልክ ነው እንግዲህ ምንም ማድረግ አይቻልም። እያደረኩ እንደናደርግ ላሽከረክረው ነበር። በአንድ ፊቱ ግልብጥ አድርጌው ገላገል ይሻላል ብዬ ገለበጥኩት ማለት ነው። በደንብ አይታይም አቀላለጹ ራሱ እዛ ስቀርጽ በደንብ ይታያል። እዚህ ከበኋላ እንትን ስለ ይኸው እንደምታዩት በዚህ መልኩ በደንብ አድርጌ እንትን ካልኩኝ በኋላ ለትንሽ ደቂቃ እንግዲህ ይገጠማል ማለት ነው። ምንም ማድረግ አይቻልም። እንትን ደግሞ በሰል እንድልቆሹ እንዲገባው ማለት ነው። እንጨት እንዳይሆን እንግዲህ በምታዩት መልኩ ባይ ትመስላለች። ድርቆሿ ሽታውን ብታዩት ኑሮ እዚህ ጋ ገለበጥኩት ማለት ነው። ከገለበጥኩት በኋላ ነው የሰወርኩት። ገለበጥኩት ዘገልጬ ነው እንግዲህ እንደምታዩት። ይሄ እንደምታዩት እንግዲህ እንደዚህ አይነት ፍርፍር ሰርተናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤተሰብ አመሰግናለን። አዲስ ጀማሪ ደግሞ አበረታቱን። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱን ይላችኋለሁ። ሲጣሙን ቀምሼ ልንገራችሁ ብዬ ነው። በጣም አሪፍ ነው። በጣም ምርጥ ቆንጆ ነው።